ዲቪ 2027 መሙላት የሚጀምረው ቀጣይ ሳምንት ከኦክቶበር መጀመሪያዎቹ እስከ ኖቬምበር መጀመሪያዎቹ ድረስ ለአንድ ወር ጊዜ ይቆያል። ዲቪ 27 ከዚህ ቀደም እንደነበረው በነፃ መሙላት አትችሉም። ስለዚህ የሚያስፈልጋችሁና እንዴት ማሟላት እንደምትችሉ ነግራችኋለሁ። ከዚህ በፊት ግን ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ፣ ለጓደኞቻችሁ አድርሱ። ቪዲዮውን እስከ መጨረሻ እዩ። ያልገባችሁን ኮሜንት ላይ መጻፍ ትችላላችሁ። ዲቪ 27 ከዚህ ቀደም በነበረው ሪኳየርመንቶች ላይ አንድ ሪኳየርመንት ተጨምሯል። እሱም የሬጅስትሬሽን ፊ ክፍያ $1 ማዘጋጀት ይኖርባቸዋል። ሬጅስትሬሽን ፊ ክፍያ $1ን በራሳችን ያው ከሲቢ ወይም ከቴሌብር መክፈል አንችልም። ስለዚህ በካርዶች ተጠቅመን እንዴት መክፈል እንደምችል አሳያችኋለሁ። አንድ ማስተር ካርድን እንዴት ማግኘት እንደምችሉ አሁን እጠቁማችኋለሁ። ከዚህ በፊት ብዙ ጊዜ በተደጋጋሚ ተናግሬያለሁ። ማስተር ካርድ በባይቢት ላይ ፍሪ አፕላይ ማድረግ ትችላላችሁ። ለማስተር ካርዱ የሚያስፈልጋችሁ ናሽናል አይዲ ወይም ደግሞ ፓስፖርት ነው። ቬሪፋይ ካደረጋችሁ በኋላ በማስተር ካርዳችሁ በራሳችሁ ማስተር ካርድ $1 ገዝታችሁ ፒቱፒ ላይ ሬጅስትሬሽን ፊ ክፍያ መፈጸም ትችላላችሁ። ካልሆነ ደግሞ ማስተር ካርድ ያላቸውን ለነሱ ተጨማሪ ክፍያ አድርጋችሁ ያው ከፍ ያለ ክፍያ ሊጠይቁ ስለሚችሉ ነው ይሄም ነግራችሁ በራሳችሁ መክፈል ይኖርባችኋል ብዬም ነግራችሁ ማለት ነው። ሰው ማስተር ካርድን እንዴት ማግኘት እንደምችሉ ባይቢት ላይ ያው የተለያዩ ቪዲዮዎች ብዙ ቪዲዮዎች አሉ። ካልገባችሁ ደግሞ ኮሜንት ላይ ማሳወቅ ትችላላችሁ። ሌላኛው ደግሞ ለ2027 ዲቪ ፓስፖርት ያስፈልጋል እየተባለ ነበረ። ነገር ግን አያስፈልግም ጋይስ፣ ፓስፖርት አያስፈልግም። ሌሎቹ ሪኳየርመንቶች ከዚህ በፊት የነበሩት ናቸው። ተጨማሪ $1 ናት። እሷን በዚህ መልኩ መክፈል ትችላላችሁ። ያልገባችሁ ኮሜንት ላይ አስቀምጡ። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳትረሱ አደራ።